ገንዘብ አልፈልግም፣ እውቀት አልፈልግም፣ አባ ቤተሰብ አልፈልግም፣ ባለስልጣን አልፈልግም። የኔ ጌታ እረፍት ያለው አንተ ጋር ነው። ሕይወት ያለው አንተ ጋር ነው። ሰላም ያለው አንተ ጋር ነው። ሙሉ ነገር ያለው አንተ ጋር ነው። የኔ ጌታ ወዳጄ እኔ ካንተ ጋር እሄዳለሁ ያለው ዘመድ አይደለም። እኔ ካንተ ጋር እሄዳለሁ ያለው የከተማችን ባለስልጣን አይደለም። የኢትዮጵያ ጠቅላይ ሚኒስትር አይደለም። ሰማይና ምድርን በቃሉ የፈጠረው እግዚአብሔር እኔ ካንተ ጋር እሄዳለሁ አሳርፋለሁ ብሏል። በዚህ ዓመት ሳላልፍ አላልፍም የሚል ሰው ብቻ እጁን ያንሳ። ኤቫንጀል መትሚ ተጮመ ሀይቶስለ ጨነቀን ትንቶስለ ውልቶስለ ማንጨ ሙክሱለ ይቆዮ ዋከሾላ ለምሻቶ ማሰደን ታቢቶል ለቅቤ ጎጊ ዋከስ አየን ግቢና ሲሶዮ አይሚና መስሶዮ ይዋ ከማረግ ይንፍሬ ይንመረ አትማትለው ሸቶሞ መለ ሎኪሾታ ዋ ከማረግ ይንፍሬ አላረማን Makangim shotalaka wa illa gamare ese mushati se nemata wa illa gamare ese mushati ida kosa mushati mema amen አሳርፈን አራተኛ ሀሳብ እየጨረስኩ ነው። አንድ ሁለት ይቀራል። በደም ያዙ። እረፍት ስለሆነ በደም ስም የሚታርፉበት ዓመት ስለሆነ በደም ስም አሜን። ወዳጆቼ ገንዘብ ይዘህ አታርፍም፣ እውቀት ይዘህ አታርፍም፣ ተምረህ አታርፍም፣ ነግደህ አታርፍም፣ ሰርተህ አታርፍም፣ ዳገት ቁልቁለት ወርደህ አታርፍም። አሜን። ከክመቼ ሳሰለቸው በመኖለ አሜን። መኑን መታው ሸጥቶቶሞ ኢየሱስ በጋታው ሸጥቶቶሞ አሜን። ዋ ከመንን ውሸጣት ወነ ካኒዮነ አሜን። ከመንን ውሸጣት ሀፍ ካኒዮነ አሜን። አራተኛ ሐሳብ በእግዚአብሔር ቃል የእግዚአብሔርን ሐሳብና መንገድ በመገንዘብ እንዲሁም በመፈጸም የሰው ልጅ ሕይወት ያልፋል። አሜን። ትንቢተ ኤርምያስ 6:16 ምን ይላል የእግዚአብሔር ቃል? ከነጭጡ ነው እና ብዙ አጥምቶች አሳድዳለሁ ይላል እግዚአብሔር፣ እነሱ ያጠምዱላቸዋል። ከዚያም በኋላ ብዙ አሳዳጆችን አሳድዳለሁ፣ እነሱ ግን ኤርምያስ 6:16 አንብብልኝ። እግዚአብሔር እንዲህ ይላል። እስቲ ሁላችሁም እግዚአብሔር እንዲህ ይላል ማለት ነው። እግዚአብሔር እንዲህ ይላል። ሰው አላልኩም፣ እኔ አላልኩም። ማን? እግዚአብሔር ምን ይላል? እንዲህ ይላል። ለማን? ለኔ። መቼ? አሁን በዚህ ደቂቃ እግዚአብሔር ምን ይላል? እንዲህ ይላል። እንዲህ ይላል። ሰው አላልኩም፣ እግዚአብሔር እንዲህ ይላል። ቀጥሎ ምን አለ? በመንገድ ላይ ቁሙ፣ በመንገድ ላይ ቁሙ።